ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታረጋለች? ትሰማለች? 12000 የሚበልጥ ሰው እምነቱን ቀይሯል። የትኛውም ቤተ እምነት ውስጥ ያላችሁ ሰዎች ኦርቶዶክሶች ብዙ አማልክት አላችሁ እንዴ? በግድ ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ ናታል እንዴ? ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ካለመኖር ወደ መኖር። ሰላም ተወዳጆች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ከተለያዩ ቻናላት አልፋችሁ ኦርቶ ሪያክት ላይ ደርሳችኋል። በዚህ ቻናል የተለያዩ ቤተክርስቲያናዊ ጉዳዮች ይተላለፉበታል። ዝማሬዎች፣ ስብከቶች እንዲሁም ደግሞ ወቅታዊ ጉዳዮችን እያመጣው እንነጋገርበታለን። ዛሬ ይዤላችሁ የመጣሁት ከሰሞኑን አንድ ፓስተር እንግዲህ የሆነ አባትን በቅርበት አናግሮት ነበር እና እሱ የሰጠውን መልስ ብዙዎችን ስላነጋገረ እሱ እንደመነሻ አድርገን የተለያዩ ጉዳዮችን ይዤላችሁ መጥቻለሁ። እነዛን አይተን እንመለሳለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩ ከወዲሁ ጋብዛችኋለሁ። ቪዲዮውን ከመጀመራችን በፊት እዩ ጩፋ በፊት የተናገረው መድረክ ላይ የተናገረው አለ። እሱን እስኪ ሰምተን ከዛ ወደዚህኛው እንገባለን ማለት ነው። ታማልድም ማይካድ አንድ እውነት ብቻ የኢየሱስ እናት ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አናመልካትም፣ አንሰግድላትም። በእኔና በእግዚአብሔር መሃል ማርያም ሳትሆን ኢየሱስ የሚባል አምላክ እንግዲህ ይህንን ተናግሮ ነበር አስቀድሞ። በዚህም ምክንያት ያው ብዙ አባቶች መልስም ሰጥተዋል፣ ብዙ ወንድሞችም ያው ሰጥተዋል። ያው ልጁ ይሄኛው ከዚህኛው ቪዲዮ ላይ ሲጠይቅ አይሰማም ፓስተሩ። ነገር ግን የሰውየው አመላለስ ብዙዎችን አስገርሟል። ከእውቀት ነፃ ነኝ እያለ ነገር ግን እውቀትን ነው ሲናገር የነበር ለሚሰማ ማለት ነው ጆሮ ላይ እና እስኪ እሱን ሰምተን እንመለስ። ቅድስት ድንግል ማርያም እኔን ከእግዚአብሔር ጋር ታማልደኛለች ብዬ አምናለሁ። እኔ ምክንያት ብለበለኝ አንዳንድ ጊዜ ዝም ብዬ እንደማይ ማስተሳሰብ ሳስበው ስላልተማርኩ ነው የምነግርህ። ከሄድ እንደው ከእናቴ ጋር ብጣላ ወይ ከአባቴ ጋር ብጣላ እናቴ እባክሽ እማዬ ከአባቴ ጋር ሳርቅኝ እኮ የምልበት ገጠመኛል። አየው እንደው ይሄን ያመጣው ማን ነው? ይሄን ልባችን ውስጥ ያስገባው ይሄ የመታረቅ የመስማማት የፍቅርን መንፈስ እግዚአብሔር ያስገባል። ልክ እንደዛ ሁሉ እመብርሃን ኢየሱስ ክርስቶስን ከወለደች በእግዚአብሔር ፍቃድ ያለምንም በወለድ እሷ ከሰው ሁሉ ከሴቶች ሁሉ የተለየች ስለሆነች ቢያንስ ከኔ ከኃጢአተኛው ተረዳኝ ከኔ ወይ ደግሞ ከሌላ ሰው የተሻለ ለማቅረብ አላት ብዬ አስባለሁ። እኔ ሳልማር ያዘኝ። ይሄ ሳልማር ነው እውነት ነው የምነግርህ። ይሄ ተምሬ ገብቶኝ ምናምን ገብቻለሁ። ዝም ብዬ ሳስበው እግዚአብሔር አምላክ ኢየሱስ ክርስቶስ በእሷ ያለምንም ጉዳይ በእግዚአብሔር ብቻ አምሳያ በእግዚአብሔር ፍቃድ ከእሱ ከተወለደች እሷ የሚላትን ነገር ትሰማለች፣ ይሰማል። ቢያንስ ራርቶ የሚላት ነገር ትቀበል የሚል አሳባለኝ ውስጤ። ስለዚህ ነው እና ይሄን ነገር መልካም ከአባት ጋር ብትጣላ እናት ማከል ገብተው ሊያስታርቁ ይችላሉ አይደለ? ይሄ እናት አባትም እናትም በህይወት ስላሉ ነው አይደለ? እናትና አባት መነጋገር ይችላሉ። እናት ከአባት ጋር ማውራት ትችላለች። ምክንያቱም አንተም እናትን የማውራት እድሉ አለ። አንተም እናትን ና እዚህ ጋር አንተም እናትን የማውራት እድል አለ። ምክንያቱም በህይወት ስላሉ ማለት ነው። ስለዚህ እናት ግን አሁን በህይወት አሉ እንደው ሻለች። እናት ግን በህይወት ባትኖር ከአባት ጋር አንተ ብትጣላ እናት መታ ከአባት ጋር ማስታረቅ አይችሉም አይደለ? ምክንያቱም ስለሞቱ ስለተለዩ ማለት ነው፣ በስጋ ስለተለዩ። የጌታ ኢየሱስ ክርስቶስ እናት ብጽዕት ድንግል ማርያም ሰው ነች አይደለ? ሰው ነች ደግሞ ጌታ ኢየሱስን ወልዳለች። ታከብራታለህ ወይ? በደንብ አድርጊ ነው ማከብራት። ትወዳታለህ ወይ? እንዴት ነው ማልወዳት? መድኃኒት እኮ ነው በሷ በኩል የተወለደው። ግን በህይወት አሁን አለች ወይ? ድምጼን መስማት ትችላለች ወይ ብትለኝ መስማት አትችልም። በሁሉ ስፍራ የሚገኝ ሁሉን ነገር የሚያውቅ በጊዜ በቦታ በሁኔታ የማይወሰን እግዚአብሔር ብቻ ነው። እግዚአብሔር ከባህሪው መካከል ያካፈለናል፣ በፍጹም ደግሞ ያላካፈለም። ገብቷል? እግዚአብሔር ሁሉን ቻይነቱን ለሰው ልጅ ያላካፈለም፣ በሁሉ ቦታ መገኘትን ለሰው ልጅ ያላካፈለም። ካላካፈላችሁ ነገሮች አንዱ ይሄኛው ነው። በሁሉ ስፍራውን ለምሳሌ አንተ ኢትዮጵያ ነው እኛ ያለ ነው
ሌላ ሰው አውስትራሊያ ያለ ሰው አሜሪካ ያለ ሰው ማርያምን ቢያናግራት አማልጂ ምናምን ብላት የት ሆና ነው የምትሰማው? በሁሉ ስፍራ አለች ማለት ነው። በሁሉ ስፍራ የሚገኘው እግዚአብሔር ብቻ አይደል? ስለዚህ በሁሉ ስፍራ የሚገኘው እግዚአብሔር ብቻ ከሆነ ላንተ ኢትዮጵያ ሆነ እያማለደች አውስትራሊያ ወይ አሜሪካ ያለው ሰው ቢጠይቅ ምን ታደርጋለች? ትሰማለች? መስማት ትችላለች? ለዚህ መልስ እንግዲህ አሁን ምን አለ መሰለህ፣ ይሄ እንግዲህ በእውነት ነው የምነግርህ። እንግዲህ አሁን ይሄን መልስ ለመመለስ ከባድ ነው። አሁን ያስቀመጥክልኝ ጥያቄ ለመመለስ በጣም ይከብዳል። እግዚአብሔር ይስጠው ለአባታችን። በጣም ነው የገረመኝ። የመጀመሪያው ድፍረቱ፣ ከዚህ ሰው ከተሰበሰበበት ማን ዘና ብሎ በኮንፊደንስ መናገሩ። ሁላችንም ስለምንታወቅ ነው ያው ጥያቄ ላይ ጠይቁን ነገር ወደፊታችን ሲቀርቡ ምን ያህል አንፈልግም እንዳትጠይቀኝ ስለ እምነት እንዳታነሳ ምናምን የምንለው ነገር አለ እና ይሄ ስህተት ነው። ያው እንደ አባታችን ቢያንስ የምንችለውን ነገር መመለስ ይጠበቅብናል ማለት ነው። ምስክርነት ነውና በአባቱ ፊት እንዳያፍርብን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚመጣ ሰዓት እኛ ደግሞ ስለሱ በድፍረት መናገር አለብን፣ ምን እስከምንኖር እስከምናውቀው ድረስ ማለት ነው። እና በዛ ገርሞ የሰውየው ግን የፓስተሩ አጠያየቅ ያሳዝናል። ከመጀመሪያው ምንድነው ምሳሌ የሰጠው? እናትህ ብትሞት እናትህ እንደዚህ ብትሆን፣ ይሄ ምሳሌ ይሆናል እንዴ? ጸጋ የተሰጣቸው ናቸው ይሄንን የሚቻላቸው አይደል? እንደዛ ብሎ የና አብርሃም የና ላዛርን ወደ ኋላ ትቶ ነው እንግዲህ እንደዚህ የጠየቀ። በኋላ ደግሞ መጨረሻ ምን ብሎ ጠየቀው? በሁሉም ቦታ አትገኝም የሚል ደግሞ ምሳሌ ሰጠ። አስቀድሞ ፕሮቴስታንቶች ቅዱሳን አያማልዱም ይሉ ነበር። በኋላ ስለነሱ የተለያዩ ማስረጃ ይሰጣቸው ከሞቱ በኋላ አቋይቸው ማለት ጀመሩ። አሁን ደግሞ አዲስ ፋሽን ናት ማለት ነው። ምን ማለት ጀመረ? ይሄ ፓስተር እንደሰማ ነው በሁሉም ቦታ መገኘት አይችልም። ይሄ እንዴ ለሐዋርያት ምንድነው ያላቸው? እኔ ከማደርገውን በላይ ማድረግ ትችላላችሁ ብሏቸዋል። ከዛ ውጭ ግን አባቶች እንደሚያስተምሩ መላእክት አሁን በአንድ ቦታ ላይገኙ ይችላሉ አይደል? ነገር ግን ምን ማድረግ ይችላሉ? ቅዱሳን መላእክት ከነሱ ስር ያሉትን መላእክት መላክ ይችላሉ። ሁለተኛው ግን ፍጥነታቸው ነው የሚወስነው። እኛ ፍጥነታቸውን ልንለካ አንችልም። የብርሃንን ፍጥነት እንኳን እንዲህ ነው ብለን ገምቶ የተቀመጠው ቁጥር አለ አይደል? የቅዱሳን መላእክት ደግሞ እግዚአብሔር በፈቀደላቸው ልክ ምን ይላሉ? ይፈጥናሉ። ስለዚህ ከዚህ ቦታ በቅጽበት ተገንቶ ምንም ከዓይን ጥቅሻ በላይ በሚፈጥን ሰዓት ከሌላ ቦታ ደግሞ መገኘት ይችላል ማለት ነው አንድ መልአክ። ስለዚህ ለእመቤታችን ይህ የማይቻል ምንድን ነው? ለማንኛውም አባቶች አስቀድሞ ከተጠየቀው ጥያቄ እመቤታችን አማላጅ ናት የሚል መጽሐፍ ቅዱስ ላይ አለ ወይ ለሚለው ጥያቄ የሰጡት መልስ አለ። እስኪ እሱን ባጭሩ ነው ይዤላችሁ ይመጣ። እሱን አይተን ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ ስትባል እኮ አብርሃም ይማልዳል ይጸልያል ከተባለ አለቀ። ምን እንደምትፈልገው? አብርሃም ጻድቅ ነው፣ እግዚአብሔር የመረጠው ነው። ድንግል ማርያም ከአብርሃም ትበልጣለች። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ እላታለሁ። እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው እንዴ? ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ሕዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምንም አያስፈልገኝም። እንግዲያማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውሃል። ምክንያት ናቸው። እና እንደዚህ ያለ አለመረዳት። አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ያለ እንደዚህ? የለም እንደዚህ የሚል የለም። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። ያማልዳሉ ተብሎ ተጽፏል። ድንግል ማርያም ታማልዳለች የሚል አለ ወይ ይልሃል አንዳንድ ሰው። ኧረ ታማልዳለች የሚል የለም። ያለው ምን መሰላችሁ? ስታማልድ ነው ያለው። እየሰማችሁ ነው። በቃና ዘገሊላ አማልዳለች አላማለደችው? አሁን ክርስቶስ አይን አብርቷል አላበራም? አይን ያበራል የሚል አለ? እስቲ ያሳየኝ አይባልም። ሲያበራየ ነው አይደል? ድንግል ማርያም ታማልዳለች ከማለት በላይ ስታማልድ ተጽፏል። አይኔን ግንባር ያርገው ካላለ ሰው
ድንግል ማርያም ወይን ጠየቀች። ሰርግ ቤቱ የጎደለው ወይን ተሞላ አልተሞላም? ተሞላ። ለሁላችን ታስሞላልን ወላዲተ አምላክ። ስለዚህ ሲጠይቋችሁ መጀመሪያ እስቲ ያማልዳሉ የሚል አሳየኝ ካለ አሁን አምናለሁ ሲሉ ዕውቀት የሌለው ሰው መቼስ ባይኖር ነው እንዲህ ፍጥጥ ያሉት ብሎ ይፈራል። ይፈራና እሱማ መጽሐፍ ቅዱስ ላይ የለም ግን እኮ ምናምን ብሎ ሲጥመለመል የዛኔ እንደ ልብ ይጫወቱበታል። መጥቀስ የቻለ ሰው ግን እንዴ አብርሃም ለሶዶም ቆሞ አላማለደም እንዴ? ድንግል ማርያም በቃና አላማለደችም እንዴ? ቅዱስ ሚካኤል ዘካርያስ 1:12 ላይ ቆሞ ለእስራኤል አላማለደም እንዴ ብሎ ጠቅሶ የሚነግራቸው ሰው ሲመጣባቸው እሱማ እኮ እኛ አያማልዱም አላለም። ኧረ ተው ተው፣ አትቀልዱ ተው። ነፍስ ናት፣ በነፍስ ላይ ጨዋታ ጥሩ አይደለም። እዩ ጩፋ ላይ መጀመሪያ ላይ ሲል ሰምታችሁታል። ያው እኛ እናከብራታለን፣ ሪስፔክት እናረጋታለን፣ አምላክን ሰማይና ምድር ያደነቋትን እናደንቃለን፣ ነገር ግን አናመልካትም እያለ ነበር። ላቲ ስብሐት አባ ገብረ ኪዳንም አንዲት ልጅ አገኘዋት ስጠይቃት ምንድናለች ነው ያል ኦርቶዶክሶች ብዙ አማልክት አላችሁ እንዴ? በግድ በአንድ ነፍስ ወደ እግዚአብሔር መንግስት መግባት ወይም ወደ እግዚአብሔር መመለስ በሰማይ በመላእክት ደስታ ይሆናል ተብሎ ተጽፎልናል። ስለዚህ በአንድ ነፍስ ደግሞ መሄድ በሰማይ በመላእክት ደስታ አይሆንም ማለት ነው። ስለዚህ እያንዳንዱ እየሰራ ነው ያለ እግዚአብሔርን ምን ያህል እንደሚያሳዝን ሁላችንም ልንረዳ ይገባናል። ኢዮብ ዘሚካኤል ደግሞ በሚገርም ሁኔታ ምን ያህል እየተጫወቱ ቀልድ እንደያዙ በነፍስ ላይ ቁማር እንደያዙ በሚገባ ሳይቶናል። እስኪ እሱን ተከታትለን እንመለስ። 12,000 የሚበልጥ ሰው እምነቱን ቀይሯል። የትኛውም ቤተ እምነት ውስጥ ያላችሁ ሰዎች እንድትሰሙኝ ይፈልጋለሁ። ለእናንተ የሚሆን ሐሳብ አለኝ። በተለይ ፕሮቴስታንቶች 12,296 ሰው ጌታ ኢየሱስ ክርስቶስን አምኖ ጌታን ተቀብሎ ተጠምቋል የሚል ማስታወቂያን የተመለከተ ነው። የውላችሁ እነዚህ ሰዎች ያሉት ሰዎች አላቅም እንግዲህ ባሉት እንመንና የሄዱት ወደ ኦንሊ ጂሰስ ነው። ኦንሊ ጂሰስ ማለት በስላሴ የማያምኑ ራሳቸውን ሐዋርያት ቤተክርስቲያን እያሉ የሚጠሩ ናቸውና ወደዛ ነው የሄዱት። ከዛን ኮሜንት ላይ እየሄዱ በስላሴ የሚያምኑት ፕሮቴስታንቶች ምን ይላሉ? ዶክተር መርጬ ነው የተወሰኑትን አገር እንዳለ ዋው ሲሉ የነበሩት ፕሮቴስታንቶች ናቸው። ዶክተሩ ምን አሉ? ዋው እሳቸው የምን እምነት ተከታይ ናቸው? ተመልከቱ። ፕሮቴስታንቶች ቃለ ሕይወት ናቸው። የቃለ ሕይወቱ ፓስተር የቃለ ሕይወቱ ሰው ዶክተሩ ማለት ነው ሄዶ ዋው ይላል። እዛ ሌላ ሰላም የምትባለው እህታችን ተመልከቱ። ይቺ ማለት ነው ይቺ የምትመለከቷት ከዚህ በላይ ደስታ ምን አለ አለች። ከዛ ታች አንዱ ሄዶ በስላሴ አታምኝም አላት። አምናለሁ አለች። ከዚህ በላይ ደስታ ያለችው ግን ስላሴን ወደማያምኑት የሄዱት ጋር ነው። እምነታቸውን አያውቁም። ሌላ ላሳያችሁ። ከሀልወት ከዚህ ሰውዬ ጋር ማለት ነው ከማን ነው ከዘኒ ጋር ሄዳች ምን ብላለች? ሀልወት እንዳትቀርቡ ብላ ማስታወቂያ የምትሰራ ሰው ነች። ፍሪታ የተባለችው ሄዳ ምን ብላለች? ለምን አለቀስኩ? ይኸውላችሁ እምነታቸውን አያውቁም። አብዛኞቹ በቲፎዞ ምን እንደሚያምኑ አያውቁም። በቃ ስሙ ፕሮቴስታንት መሆን በተለይ ከኦርቶዶክስ መውጣት እምነት የሆነላቸው እውቀት የሆነላቸው እነዚህ ናቸው። እንግዲህ እየወጡ ጣዖት አምላኪ፣ ማርያምን አምላኪ፣ ስዕል አምላኪ ወዘተ የሚሉት ስላሴን እንኳን የማያምን መለየት የማይችሉ ድንዙዛ እውቀት የሌላቸው እነዚህ ናቸው። እንግዲህ እየመጡ አፋቸውን የሚያላቅቁት ማለት ነው። ወዳጄ ምንም የማያውቅ የሚያምነውን የማያውቅ ስላሴን የማያውቅ ነገረ ክርስቶስ ያልገባው ኢየሱስ አብ ነው የሚሉት ከሄዶ የሚለጠፍ የደነዘዘ ማህበረሰብ ይዘ ኦርቶዶክስ ላይ አፍን ማላቀቅ አትችልም። ስለዚህ ቁጭ ብለ ተማርም አስተምረው። ይሄ ለእናንተ ያለኝ መልእክት ነው። የትኛውም ቤተ እምነት ውስጥ ያላችሁ መጀመሪያ እምነታችሁን ወቁ። ሰው እምነት ላይ አፍን ከማላቀቅ በፊት የራስን እምነት ማወቅ ይቀድማል። ቃለ ሕይወት ያሰማል ወንድማችን። በጣም የገረመኝ ቃል ምንድነው? ከኦርቶዶክስ መውጣት እምነት አድርገው ይዘውታል። በጣም የሚገርም ንግግር ነው። እንግዲህ አንድ ሳይሆኑ ይሄን ያህል ይተባበራሉ። እኔ በጣም ነው ማዝነው። ከነሱም እኮ ወጥቶ ይሆናል ወደ ሌላ ይሄድ። በቃ ያገባቸውን በዋናው እንደዛ መባሉ ነው ለነሱ። ቀጣዩ የማን ነው? የልጅ ማኛ ቪዲዮ ነው። ልጅ ማኛ ቁጥር 2 ብላ ሰርታለች። ባለፈው ቁጥር 1 ላይ ይዤላችሁ ቀርቤ ነበር። ዘርፌ ከተናገረችው ይዛ ይሄንም ያህል መስቀል አንጠልጥላ ምናምን ስለ ክርስቶስ ሲሰበክ ደስ አይላትም ቤተክርስቲያን ምናምን እያለች ተናግራለች። የዛን ልጅ ማኛ መልስ ሰጥታ ነበር። አሁን ደግሞ ቁጥር 2 ብላ በሚገርም ሁኔታ ሆኖም ተናግራለች። እሱን ሰምተን እንመለስ።
ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ክፍል 2 ወቅቱም የጾም አይደል? ኑ እስኪ እናውጋ ኑ። ታሪኩ የሚጀምረው ከ2000 ዓመታት በፊት ነው። በኢየሩሳሌም በጎልጎታ ተራራ ላይ የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለመተላለፋችን ሊቆስል የወሰነበት ወቅት ለሰው ልጆች በሰጠው የማዳን ተስፋ ቃል ከሰማይ ወርዶ ከድንግል ማርያም ስጋን ነስቶ ሰው የሆነው በምድር የተገለጠው ክርስቶስን ነበር አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል የፈረዱበት። በችንካር ተቸንክሮ በደም ተሸፍኖ በፈቃዱ ስጋውን የቆረሰበትን ደሙን ያፈሰሰበትን ይህንን መስቀል ነበር ታዲያ አይሁድ በትዕቢትና በቅናት ጥልቅ ወደሆነ ጉድጓድ የቀበሩት። ጉዟችንን ወደ 4ኛው መቶ ክፍለ ዘመን እናርግ። የዓለም መድኃኒት ያረፈበትን መስቀል ለ300 ዓመታት ወደ ሸፈኑበት ዘመን የሮማ ንግስት የንጉስ ቆስጠንጢኖስ እናት ንግስት እሌኒ የክርስቶስን መስቀል ለማግኘት የቆረጠችበት በታላቅ ተጋድሎ በረጅም ጊዜ ልፋትና ድካም የመስቀሉን ማረፊያ ቦታ ያስቆፈረችበት በመስከረም 17 ቀን መስቀሉን አግኝታ በመጋቢት 10 በጎልጎታ ቤተ መቅደስ አሰርታ ያስቀመጠችበት ወቅት። ይህም ወቅት አልፎ በታሪክ ሂደት የሮማውያን ግዛት እየደከመ ሲመጣ ነበር መስቀሉ በግብጽ ነገስታት እጅ ወደቀው። በዚሁ ወቅት ነበር ያ የድል ነሺዎች ምልክት የክርስቶስ አርማ የአጋንንት መቀጥቀጫ ክርስቶስን ላመነ የተሰጠውን ምልክት መስቀልን ወደ ሀገረ ኢትዮጵያ ሊያመጡት መሻት መጓጓት ያደረባቸው ኢትዮጵያዊ ንጉስ የተነሱት። ኢትዮጵያዊው ንጉስ አጼ ዳዊት ንጉስ አጼ ዳዊት ከዕለታት አንድ ቀን ከግብጽ የደረሳቸውን ደብዳቤ ቢከፍቱት በግብጽ የምንኖር እኛ ኦርቶዶክሳውያን በሃይማኖታችን እየታረድን ነው በገዢው መንግስት የሚል መልእክት አገኙበት። ታዲያ ብዙ ሺህ ሰራዊት አሰማርተው ለክርስቲያን ወንድሞቻቸው ሲሉ የዘመቱት ንጉስ ብዙን ሺህ ሰራዊታቸውን የግብጽ መንግስት ቢመለከት ነበር የተርበተበቱት። ግብፃውያኑ ታዲያ በተፈጥሮ ወንድሞቻችሁ ከሆኑ ክርስቲያኖች ጋራ በሰላም ኑሩ ሲሉ ነበረ ንጉሱ መልእክት ያስተላለፉት። ይህንንም ጥሪ ሰምተው ፈርተው ርደው ውሃውንም ይዘው አባይንም አስተው በጥማት እንዳይገሉን በውሃ ጥማት እንዳያጠፉን ሲሉ ነበር ከወንድማችን ጋር ከወንድማማቾች ጋር እንታረቃለን ብለው ለእርቁ 12000 ወቄት ወርቅ ለንጉሱ ዳዊት ያስረከቡት። የልባቸው መሻት የጌታቸው መስቀል የሆነው ንጉስ ታዲያ ንጉስ አጼ ዳዊት ወርቁን ከናሽከሩ መልሰው ነበር በሀገሬ ድርቅና ቸነፈር መብረቅና ነጎድጓድ ይረግብ ዘንድ የጌታችንን መስቀል ከቅዱስ ነዋያት ጋራ ስጡኝ ሲሉ የላኩት። አንድም ንጉሳውያኑ ወይም ደግሞ ግብፃውያኑ በፍርሃት አባይን ይዘው በጥማት እንዳይገሏቸው፣ አንድም በአክብሮት ለሃይማኖት ባላቸው ቀናት ሲሉ ነበር ግብፃውያኑ መስቀሉን በመስከረም 10 ቀን ለአጼ ዳዊት ያስረከቡት። በሰረገላና በግመል በበቅሎ መስቀሉን ይዘው ቢጓዙ ከበቅሏቸው ላይ ወድቀው ነበር ታዲያ እኚህ ንጉስ በሱዳን ድንበር ላይ ባሉበት ህይወታቸው ያለፈው። በድንጋጤ የንጉሱን ሬሳ ይዞ ሰራዊቱ ወደ ቤተ መንግስት ነበር የተመለሰው መስቀሉን በዛው ትቶ። ጊዜያት አልፈው ከርሞ ልጃቸው ቢነግስ አጼ ዘርዓ ያዕቆብ የአባቱን ስራ ሊጨርስ ጉዞን ነበር ወደ ሱዳን ያደረገው። ንጉሱ ህልም ቢደጋገምበት አንብር መስቀል የበዲ በመስቀል እያለ መስቀሌን በመስቀለኛ ቦታ ላይ አስቀምጥ በሚል ህልም ተይዞ ነበር ጉዞውን የጀመረው መስቀሉን በመስቀለኛ ቦታ ላይ ሊያስቀምጥ። የት ታዲያ እንደ ዛሬ አስፋልት ሳይለሰልስ መንገድ ሳይወጣ ትራንስፖርት ሳይመጣ ነበር ከሱዳን ድንበር ተነስተው በግር በበቅሎ መስቀሉን ይዘው ከረር እስከ መናገሻ እስከ እንጦጦ ማርያም እስከ ደብረ ብርሃን እስከ አምባሰል ድረስ እኚህ ንጉስ የደከሙት። መስቀሌን በመስቀለኛ ቦታ ማለት የት ነው? 7 ቀን ሱባኤ ነበር ንጉሱ የገቡት። በጸሎት መልሳቸው በብርሃን መሪነት ነበር እዚህ ቦታ ላይ የደረሱት። ከአዲስ አበባ 480 ኪሎ ሜትር አስፋልት በሌለው መንገድ በባዶ እግር በበቅሎ 9905 ጫማ ከፍታ ያለው ተራራ ላይ ወጥተው ሲያበቁ ነበር በመስቀል ቅርጽ የተፈጠረች እዚች ቦታ ላይ የቆሙት። በሐይቅና በመቅደላ በደላንታ በየጁ መካከል በበሽሎ አዋሳኝ ወንዝ ታኮ ነበር በወሎ ክፍለ ሀገር በአምባሰል አውራጃ ጊሸን ላይ የቆሙት። ባለ መስቀል ቅርጿ ተራራ ጊሸን አምባን ቢያገኙ የጌታችንን መስቀል በድብቅ የቅዱሳንን ቅርስ የዮርዳኖስን ውሃ የዮሐንስን ስዕል አድርገው የቅዱስ ሉቃስ የእመቤታችንን ስዕል አድርገው የሐሞት መጠጫ የክርስቶስ የጌታችንን በዕለተ ዓርብ ኢየሱስ ክርስቶስ የለበሰውን አድርገው ነበር እዚህ ቦታ ላይ ማረፊያ ያሰሩት። እነሆ ዛሬ እቺ ቦታ የመማፀኛ ተራራ ትባላለች። ዘመናትን በጽናት አመታትን በብርታት እስከ እሴቷ እስከ
ማንነቷ ይዛ የዘለቀችው ኢትዮጵያን ትመሰክራለች። ደብረ ነጎድጓድ፣ ደብረ ነገስት፣ ደብረ ከርቤ፣ ደብረ እግዚአብሔር፣ ግሸን ማርያም በብዙ ስም ተጠርታለች። የታታሪ ነገስታት፣ የትጉ ካህናት፣ የጽኑ መንግስታት ማደሪያ፣ የነገስታት ልጆች መማሪያ ቦታ ሆና አገልግላለች። ከአራተኛው መቶ ክፍለ ዘመን አንስቶ ምድር ከሰማይ ጋር ታሪክ ከመንፈሳዊነት ጋር ተዋህዶ የዘመናት ሚስጥር የተሰወረባት የኢትዮጵያ የሃይማኖት ታሪክ ቁልፍ ምስክር ሆና መሐከሏ ገነት ዳሯ እሳት ይሁን የበረረ ወፍ የሰገረ ቆቅ አይታረድባት ተብላ ደሙ የፈሰሰበት ስጋው የዋለበት ሰይጣን ዲያብሎስ ድል የተነሳበት እኛ ደግሞ ከጨለማ ወደ ብርሃን የወጣንበት በፈቃዱ የተሰቀለበትን ዕፀ መስቀሉን ይዛ የክርስቶስ መስቀል ስር የሚያለቅሱ የሚማልዱ መነኮሳት ካህናት መምህራኖቿን አቅፋ የመስቀሉን የፍቅር መገለጫነት እያስተማረች የድል አርማዋን አስቀድማ የፈውስ ምንጭነቱን እያሳየች የድህነት ምልክቱን እያሳለመች ቦታዋን ለረገጡ ንስሐ እየሰጠች በመስከረም ወር መስከረም 21 መስቀሉ ኢትዮጵያ መርገጡን በማስመልከት በመስከረም 21 ግሸን መድረሱን በማስመልከት በመስከረም 21 ቤተ መቅደስ ተሰርቶ ቅዳሴ ቤቱ መባረኩን በማስመልከት ልጆቿን እየጠራች ኢየሱስ ጌታ መሆኑን እየመሰከረች ግሸን ደብረ ከርቤ ማርያም የጌታችንን የኢየሱስ ክርስቶስን አዳኝነት ከአራተኛው መቶ ክፍለ ዘመን ጀምሮ እየሰበከች እውነት ኢየሱስ ሲባል ይቺ ቤተክርስቲያን ሰዎችን ታሳድድ ይሆን? በዚህ ምድር ላይ ብዙ ቀሪ እድሜ የለኝም። ይህንን ቪዲዮ የምሰራው ለልጆቼ ነው። ልጆቼ እድሜያችሁ ከደረሰ ይህን ታሪክ ለታሪክ ቅብብሎች ለልጆቻችሁ አስቀምጡት። ለሁለተኛ ጊዜ ነው እንግዲህ የመለሰችላት። እሷም ያው ይሄንን ያህል የምታደርገው መጽሐፍ ከማንበቧ ከመረዳቷ ስለ ቤተክርስቲያኑ ምን ያህል ዕውቀት እንደምትሰበስብ ከዚህ ያሳየናል። ሁላችንም የቻልነውን ያህል መጽሐፍትን ማንበብ ይገባናል ማለት ነው። አስቀድሞም ኢዮብ ዘሚካኤል ሲነግረን ነበር ስለ እምነታችን እንወቅ እንረዳ እያለ አባ ገብረ ኪዳንም ብለውናል። ስለዚህ መጽሐፍትን ልናነብ ይገባል ማለት ነው። ስለ መጽሐፍ ስናነሳ ምን አይነት መጽሐፍት እንዳሉ ያው መምህራችን መምህር እንዳልካቸው ነዋይ በሚገርም ሁኔታ ያስቀምጥልናል፣ ያብራራልናል። እሱን ተከታትለን እንመለስ። ታወቀው በዓለማችን 3 አይነት መጻሕፍት አሉ። የመጀመሪያዎቹ ቅዱሳት መጻሕፍት ናቸው። በእግዚአብሔር መንፈስ የተጻፉ ማለት ነው። የሚቀድሱ የሚባርኩ ናቸው። ሰው ለድህነት የሚያበቁ ናቸው። ሁለተኛዎቹ ደግሞ ምኑናት መጻሕፍት ይባላሉ። የተናቁ ምናልባት በዚህ ዓለም ለመብላት፣ ለመጠጣት፣ ለመዝናናት ይጠቅሙ ይሆናል እንጂ ለድህነት ረብ ጥቅም የሌላቸው የተናቁ መጻሕፍት አሉ። ሶስተኞቹ ደግሞ አጋንንታዊ መጻሕፍት ሰውን የሚጎዱ የሰውን ጤና የሚያሳጡ መተትና የአጋንንት ሐሳብ የተጻፈባቸው የጠንቋይ መጻሕፍት እነዚህ ያሉ ማለት ነው። ስለዚህ እነዚህ የመጀመሪያዎቹ ቅዱሳት መጻሕፍት ከተናቁትም በአጋንንት መንፈስ ከሚጻፉም የተለዩ በእግዚአብሔር መንፈስ ተጽፈው ሰዎችን በስጋ በነፍስ በውስጥ በአፍአ በዚህ ዓለም በዚያኛው ዓለም የሚጠቅሙ የተወደዱ መጻሕፍት ናቸው ማለት ነው። በዋናነት ሊቁ ቅዱስ ዮሐንስ አፈወርቅ ልቡናን ለማለዘብ እንደሚጠቅሙ ይናገራል። እንደሚታወቀው በዚህ ዓለም ከሰው ጋር ተስማምቶ በሰላም ለመኖር በማስተዋል ለመጓዝ ልቡና መለዘብ አለበት። ልቡናው ያለዘበ ሰው በማስተዋል ከሰው ጋር በሰላም ተነጋግሮ ተግባብቶ ለመኖር ፈጽሞ አይቻለውም። ስለዚህ ልቡናን ማለዘብ የሚቻለው ቅዱሳት መጻሕፍትን በመመልከትና በመማር ነው ይላል ቅዱስ ዮሐንስ አፈወርቅ። የለዘበ ልቡና ያለው ሰው ማለት አስተዋይ ልቡና ያለው ሰው ማለት ነው። ማስተዋል ዝም ብሎ አይመጣም። አንዱ የሚመጣው በቅዱሳት መጻሕፍት ንባብና ትምህርት ነው። አንድ ሰው ግራ እንዳይጋባ ያደርገዋል። ቅዱሳት መጻሕፍትን ሲያነብ ልቡ ይለዝባል፣ ወደ ማስተዋል፣ ወደ ትኩረት፣ ወደ መረዳት ይመጣል። ያኔ በዚህ ዓለም ሲኖር ግራ አይጋባም። ክርስቲያን አንዳንድ ጊዜ ሃይማኖት የሌለው ሰው አማኝ መስሎ ሊመስለን ይችላል። አንዳንድ በሚናገራቸው ንግግሮች ክርስቲያኑ መናፍቅ ሊመስለን ይችላል። መናፍቁ ክርስቲያን ሊመስለን ይችላል። በጎው ሰው ክፉ ሰው ደግሞ በጎ መስሎ ሊታየን ይችላል። እና ልቡና ሲለዝብ ግን አማኙን ከመናፍቅ መናፍቁን ከአማኝ የምንለይበት ማስተዋል ይሰጠናል ማለት ነው። ሁለተኛው በጎውን ከክፉ ክፉን ከበጎ እንድንለይ ያደርገናል። ይሄ የሚገኘው በቅዱሳት መጻሕፍት ነው። ከሁሉ በላይ ይላል የቤተ ክርስቲያን ያልሆነ ትምህርት የቤተ ክርስቲያን መስሎ በልባችን እንዳያድር፣ የመናፍቃን ትምህርት በልቡናችን እንዳያድር 5ቱን አዕማደ ምስጢራት መማር ይገባል ይላል። ቅዱሳት መጻሕፍትን አሁን 5ቱን አዕማደ ምስጢራት የማያነብና ያልተማረ ሰው
የመናፍቃን ትምህርት ወደ ልቡ ነው ቢገባ እንዴት አድርጎ ይከላከለዋል? ይሄ የኛ ትምህርት አይደለም፣ የአባቶቻችን ትምህርት አይደለም፣ ይሄ ሌሎች ነው የማያምኑ ነው ብሎ ለይቶ የቀናውን ትምህርት በልቡ አሳድሮ ያልቀናውን ከልቡ ለማውጣት ቅዱሳት መጻሕፍትን ማንበብና መማር ይኖርበታል። ካልተማረ ግን የነገሩትን ሁሉ የሚቀበል ነው የሚሆነው። ስለዚህ ልቡ ነው የሃይማኖቱም የክደቱም የክፉም የደጉም የብርሃኑም የጨለማውም የተጣመመውም የተቃናውም ሐሳብ ማደሪያ ነው የሚሆነው። መጫወቻ ይሆናል ልቡ ማለት ነው። ልክ ጌታ በወንጌል ዘሪ ሊዘራ ወጣ ብሎ አንዱ መንገድ ላይ አንዱ ሾህ መካከል አንዱ ጭንጫ አፈር የሌለበት አንዱ መልካም መሬት ላይ ያለው አሁን መንገድ ላይ ያለው ማለት ሁሉም ይረማመድበት ይሆናል። መንገድ ላይ የወደቀው ዘር ሁሉም ነው የሚያምነው የማያምነውም ሁሉም በዚያ መንገድ ይረማመዳል። ስለዚህ ልቡ ምን ይሆናል? የለዘበ ልቡና የሌለው ሰው ልቡ መንገድ ይሆንና የሚያምነውም የማያምነውም ጠማማውም ቀናውም ብርሃኑም ጨለማውም ጽድቁም ኃጢአቱም ሁሉም የሚፈራረቅበት መንገድ ይሆናል። ለፍሬ የሚበቃ ልብ አይደለም። መንገድ ላይ የተዘራ የወደቀ ዘር አይበቅልም። ምክንያቱም መሬቱም ደረቅ ነው፣ የሰው መረማመጃ ነው። ስለዚህ ያለውን ጸጋ ሁሉ ያጣልና ያንን እንዳይሆንበት ኑፋቄ እንዳያድርበት የክደት ማደሪያ እንዳይሆን በሃይማኖት እንዲጸና ይጠብቆታል ቅዱሳት መጻሕፍት ይልና መማር ያስፈለገም ማንበብ ያስፈለገም በዓለም ብዙ ክደት ስላለ ነው ይላል። እርማታ አሁን እንትን ገበሬ ከዘራ በኋላ እንክርዳዱን የሚያርመው እንክርዳድ ስለሚበቅል ነው አብሮ ከስንዴው ጋራ። ስለዚህ የምንኖርበት ዓለም ሃይማኖት ብቻ አይደለም ያለ ክደትም አለ። ከእውነተኛው ሃይማኖት ሰዎችን ለማስወጣት የሚዘራ የክደት እንክርዳድ አለ። ያን ነቅለን መጣል የምንችለው ቅዱሳት መጻሕፍትን ስናነብና ስንማር ነው። መማር ማንበብ ያስፈለገ ክደት ስላለ ነው። ክደት ባይኖር ኖሮ ያን ያህል ላይጠበቅ ይችል ነበረ ይልና በዚህ ዓለም በጣም ብዙ ኑፋቂዎችና ብዙ መናፍቃን ተነስተዋል ይላል። ለምሳሌ ትንሣኤ ሙታን የለም የሚሉ ነበሩ አሉ። መንግስተ ሰማያት የለችም የሚሉ አሉና በስነ ፍጥረት የማይታወቅ ሌላ አምላክ እንዳለ የሚያምኑ አሉና ስጋ ከማርያም ሲገኝ ቃል ከአብ ተገኘ። ስጋ ከማርያም ሲገኝ ቃልም ወዲያው ከአብ ተገኘ፣ ቃል ቀዳማዊ አይደለም የሚሉ እንደነ ጳውሎስ ሳምሳጤ ያሉ መናፍቃንም አሉና ከዚያ ደግሞ በማህፀን አደረበት እስከ ስቅለት ድረስ ሳይለየው ኖረ። ማለትም ምን ማለት ነው? በማህፀን የማርያም ልጅ ሲጸነስ የአብ ልጅ መጥቶ መለኮት ወይም አካላዊ ቃል አደረበት እስከ ስቅለት ድረስ ሳይለየው አብሮት ኖረ። በዕለተ ዓርብ አይሁድ መስቀል ሲያዘጋጁ አይቶ ፈርቶ ተለየው። ያኔ ስጋ አምላኬ አለ። ለምን ተውከኝ ማለት። በዕለተ እሑድ መጥቶ አድሮበት ከሙታን ተነሳ። እንግዲህ ሲሰቀል ተለየው መለኮት። ከዛ ደግሞ የትንሣኤ ደግሞ መጥቶ ተዋህደው እስከ ስቅለት ድረስ አብሮት ነበረ። አይሁድ መስቀል ሲያዘጋጁ አይቶ ፈርቶ ተለየ። ስጋ ብቻውን አምላኬ አለ። በዕለተ እሑድ መጥቶ አደረበት ተነሳ። ደግሞ በእርገት ጊዜ እምፒሩህ በሚባል ሰማይ አውልቆ ተወው ስጋን። ኋላ ሲመጣ አጥልቆት ይመጣል፣ እንደ ለምድ ያወጣዋል ያገባዋል የሚሉ መናፍቃን አሉ። ይሄ ሁሉ ልቦለድ ትምህርት ነው። ይሄን ሁሉ ግን ይሄ ትምህርት ትክክል አይደለም ብሎ ለመመለስና በሃይማኖት ለመጽናት የሚጠቅመው ምንድነው? ቅዱሳት መጻሕፍትን ማንበብና መማር ነው። እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ለመምህራችን እንዳልካቸው ነዋይ በጣም የሚገርም አተናተን የተነተኑት። እንግዲህ አስቀድሞም እህታችን እንደዚሁ ያነሳውላችሁ ምን ያህል ብታነብ ነው ብዬ ነው። እነ ኢዮብ ዘሚካኤልም አንብቡ መናፍቃንን በቀላሉ እንድትመልሱላቸው አንብቡ ብሏል። የሚነሳ እንግዲህ የመናፍቅ ጥያቄ እየሰማችሁ ነው መምህራችን እንዳስቀመጡልን። እነሱ የሚጠይቁኝ ተራ ማንኛውም ሰው እንደዛ አባት እኔ ያላዋቂ ነኝ እኔ መሀይም ነኝ እያለ እንደዛ አድርጎ እንኳን መልሶላቸዋል። እንኳን የተወሰነ አንብቦ ለነሱ ለመመለስ የተዘጋጀ ቀርቶ ማለት ነው። ስለዚህ ሁላችንም ልናነብ ይገባናል። አንዱ ጓደኛው ምን ይለኛል፣ የሆነ ሰው የተለያዩ ስጦታዎችን ከሚሰጠኝ በላይ መጻሕፍት ቢሰጠኝ በጣም ደስ ይለኛል ይላል። እኛ እንደዚህ በምንውልበት ሁኔታ ስለ መጻሕፍት ብናወራ፣ ከመጻሕፍት ጋር ብንገናኝ፣ ለጓደኛችን ስንጋብዝ መጻሕፍት ብንሰጥ ያው ልምዳችን ከፍ እያደረግን እንሄዳለን ማለት ነው። ጓደኛ ስል ከሰሞኑን ሲዘዋወር የነበረ አንድ ቪዲዮ አለ። ሁለት አባቶች ቤተክርስቲያን ላይ ያሳዩት ፍቅር ለሁላችንም በጣም ደስ ብሎናል። እስኪ እሱን የመጨረሻችን ቪዲዮ ነው። እሱን አይተን ቪዲዮአችንን ጨርስ።
ቆይታችን ይሄንን ይመስል ነበር። ከጅማሬ እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። ቪዲዮውን ስትጨርሱ እንደነገርኳችሁ ላይክ ያላደረጋችሁ ላይክ አድርጉ። ቻናላችንም እግዚአብሔር ይመስገን እያደገልን ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። ሰላም ነው።